ንግሥተ ሳባ የሰሎሞን ዝና እና ከእግዚአብሔር ስም ጋር ያለው ግንኙነት በሰማች ጊዜ አስቸጋሪ በሆነ ጥያቄዎች ልትፈትነው መጣች። ታላቅ አገው እስክትል ሽቶ እጅግም ብዙ ወርቅና የክብሩ ዕንቁ በግመል አስጭና ኢየሩሳሌም ከደረሰች በኋላ ወደ ሰሎሞን ገበታ በልቧ ያለውን ጥያቄ ሁሉ አቀረበችለት። ሰሎሞንም የጠየቀችውን ሁሉ መለሰላት። ዛሬ የመጀመሪያው መልእክት ምንድን ነው? የመልስ ማለት ነው። ስትመለከት እንዲሁም በገበታው ላይ የቀረበውን መብል የሹማምንቱንም አቀማመጥ አሳላፊዎችንም ከነደም ልብሳቸው ጠጅ ንጉሥንም እንዲህ አለች፣ ስላከናወንኸው ስራና ስለ ጥበብ በአገሬ ሳለሁ የሰማሁት ትክክል ነው። ይሁን እንጂ ራሴ መጥቼ እነዚህን ነገሮች በዓይኔ እስኪያይ ድረስ አላመንኩም ነበር። በእርግጥ ግማሹን እንኳን አልነገሩኝም። ሰዎች እንዴት ያለው ድልዮች ናቸው! ሁልጊዜ በፊት ቆመው ጥበብህን የሚሰሙ ሹማምንቴስ እንዴት የታደሉ ናቸው! በአንተ ደስ ተሰኝቷል። በእስራኤል ዙፋን ላይ ያስቀመጥ እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔርን በዘላለም ፍቅሩ እስራኤልን ከመውደዱ የተነሳ ፍትሕና ጽድቅ እንዲሰፍን አንተን ንጉሥ አድርጎ አስነሳ። ለንጉሡ 120 መክሊት ወርቅ እጅግም ብዙ ሽቱና የከበረ ድንጋይ ሰጠችው። ንግሥተ ሳባ ለንጉሡ ሰሎሞን ያደረገችለት ያን ያህል ብዛት ያለ ሽቶ ከዚያ በኋላ ከቶ አልመጣም። ገናና የሚያደርግ የእግዚአብሔር ቅባት በአንተ ላይ ይወርዳል። አሜን፣ አሜን፣ አሜን። ሃሌሉያ! ኢየሱስ ጌታ። የዛሬው መልእክት ምንድን ነው? አንተ እቺ ንግሥተ ሳባ የምትባለው በጣም ሀብታም ሴት ናት። የሳባ ንግሥት ናት። የሳባ ንግሥት ማለት የሳባ አገር ታላቅ ባለሀብት ናት። ሴቶች በንጉሣዊ አጠራር ሲጠሩ ኪውር ይላል በእንግሊዝኛው። በአበሻ ሲጠራ ምንድን ነው? ንግሥቲቱ ይባላል። ወይም ንግሥቲቱ ማለት የአንድ መንግስት ምስት ናት። ለምሳሌ የጠቅላይ ሚኒስትር አብይ ሚስት ንግሥቲቱ ነው የምትባለው። ለምን? በአገሩ ላይ ገዢ ስለሆነ የበላይ አስተዳደር ስለሆነ በዚሁ ማዕረግ ልክ ንግሥተ ሳባ ምንድን ነው የምትጠየቀው? የሳባ ንግሥት ተብሎ ነው የምትጠራው። አሜን፣ አሜን።